በታሪካችን መጀመሪያ ላይ አንድ በየ3 ዓመት ልዩነት የሚከፈት ድብቅና ያልተለመደ ትምህርት ቤትን እናያለን። ትምህርት ቤቱ የሚቀበለውም ትልቅ ጥበብና ብልሃት ያላቸውን ተማሪዎች ብቻ ነበር። ታዲያ የሚገርመው ነገር ግን መግቢያ ፈተናውን የሚወስዱት ተማሪዎቹ ሳይሆኑ ወላጆቻቸው መሆናቸው ነው። ነገር ግን የልጆች ወላጆች አንድ ያልተረዱት ነገር ትምህርት ቤቱ ቅንጡ ከመሆኑ ጀርባ አደገኛ የሆኑ ሚስጥሮች መኖራቸውን አያውቁም። እስር ቤት መሆኑንም ቅንጣት ታክል እንኳን አልገመቱም ነበር። ቀጥሎም ከተማሪዎቹ መሃል አንዲት ቆንጂዬ ጎይታ የተባለች ልጅ እንመለከታለን። ልጅቷ እንድትማር የተገደደችው ባህሪው አስቸጋሪ ብቻ ስለሆነ ሲሆን እንጂ እሷ እዚህ ትምህርት ቤት የመማር ፍላጎት የላትም። ወደ ትምህርት ቤቱ ከገባች በኋላም አንድ ረዘም ያለና ቆንጂዬ የሆነና አይን የተባለ ልጅ ከርቀት ትመለከታለች። ልጁ ብዙም ራሱን ግልጽ ባያደርግም ነገር ግን በጣም እንደደነገጠ ያስታውቅበታል። ከቆይታዎች በኋላም የትምህርት ቤቱ ዳይሬክተር የትምህርት ቤቱን ሕግጋትና ደንቦች መዘርዘር ይጀምራል። ቦታው ከዋና ከተማ 100 ኪሎ ሜትር ያህል እንደሚርቅና አንድም ተማሪ ሊያመልጥ ቢሞክር ምን ያህል ከባድ እንደሆነ ይነግራቸዋል። በተጨማሪም አካባቢው ላይ ከሚታዩት መምህራን ውጪ አንድም ሌላ ሰው እንደሌለ ያሳውቃቸዋል። እንዲሁም ምንም አይነት ስልክ መጠቀም እንደማይፈቀድና ለቀጣዩ 3 ዓመታትም በእነዚህ ሕጎች ብቻና ብቻ እንደሚመሩ በደንብ አስረግጠው ይነግሯቸዋል። ልጆቹ አሁን ላይ ከውጭው ዓለም ጋር ሙሉ በሙሉ ተቆራርጠዋል። በትምህርት ቤት ውስጥም ልብሳቸውን ማጠብና ምግባቸውን መስራት የራሳቸው ሥራ እንደሆነ ይነገራቸዋል። ቀጥሎም አንድም ተማሪ ወደ ጫካው ለመግባት እንዳይሞክር፣ ይህንን ካደረገ ግን እስከ ሞት የሚደርስ መዘዝ እንደሚያደርስ ይነግሯቸዋል። ጎይታ ግን አሁንም ቅብጥናዋ የለቀቃት አትመስልም። እናም ከጓደኞቿ ጋር ተያይዛ ትወጣለች። ነገር ግን እሷም ሆነ ጓደኞቿም ያላወቁት ነገር ዳይሬክተሩ በድብቅ እየተከታተላቸው መሆኑን ነበር። ዳይሬክተሩ ምንም ያልወጣው መሄዳቸው ቢያሳስበውም ማንም እንዲመልሳቸው አላዘዘም ነበር። እናም ጸጥ ብሎ የሚያደርጉትን ከርቀት መከታተሉን ይቀጥላል። ግማሹ ተማሪ ወደ ትምህርት ቤቱ ስለመመለስ ሲያወራ፣ ግማሹ ደግሞ ወደዛ እስር ቤት ከመመለስ ጫካው ይሻለናል የሚሉ ናቸው። ምንም ሆነ ምን ግን አንድ ሰው በቀን 100 ኪሎ ሜትር አቋርጦ መሄድ አይችልምና ጫካ ውስጥ የነበሩ የአስፈሪ አውሬዎችን ድምፅ መስማት ሲጀምሩ ሁሉም ወደ ትምህርት ቤቱ ይመለሳሉ። ከቆይታዎች በኋላ ሚካ የተባለች ወላጅ አልባ ተማሪ የትምህርት ቤቱን ግድግዳዎች በመዞር እየተመለከተች የወንድሟን ፎቶ ከፎቶዎቹ መሃል ተሰቅሎ ታገኘዋለች። ሚካ ወደዚህ ትምህርት ቤት የመጣችበት ዋነኛ ዓላማም ይኸው የወንድሟ ጉዳይ ነበር። ወንድሟ ወደዚህ ትምህርት ቤት ከገባ በኋላ ከነመፈጠሩ ጠፍቶ ቀርቷል። በሌላኛው ቀንም የመጀመሪያ ስልጠናቸው የሆነውን የሰውነት እንቅስቃሴ ስልጠና ይጀምራሉ። በዚህ የመጀመሪያ ስልጠና የሚደረገው ነገር ረጅም መንገድ መሮጥ ሲሆን ከመካከላቸው ደክሞት የወደቀ ሰው ካለ ሁሉም ይቀጣሉ። ይህም በመካከላቸው ከፍተኛ ክርክርና ግጭት እንዲፈጠር ያደርጋል። በተለይም ቲቤት የተባለው ተማሪ ሁሌ ለትዕቢትና ቁጣ ቅርብ ስለነበር ደከም ያለውን ተማሪ ፈልጎ መደብደብ ይጀምራል። ሌሎቹ ተማሪዎችም ደንግጠው ስለነበር በፍጥነት ጥሉን ሲያስቆሙ ቲቤት እንደ እብድ መሆን ይጀምራል። ተማሪዎቹ ምን እንደተፈጠረ ግራ ገብቷቸው ሳለም ጎይታ ልጁ በሽተኛ እንደሆነና ግጭቶች ሲፈጠሩ እንደዚህ እንደሚያደርገው ትነግራቸዋለች። በዚህ መሃልም ላቭ የተባለው ተማሪ ከርቀት ሆኖ አጓጉል ነገሮችን እየተናገረ ተማሪዎቹን ለማሸማቀቅ ሲሞክር ጎይታ በንዴት ትሄድና በጥፊ ትለዋለች። ላቭ በብስጭት ጎይታን ሊመታት እጁን ሲያነሳም ናይን የተባለ ተማሪ በመሃል ይገባና ያስቆመዋል። ቀጣዩ ተልዕኳቸውም በዳይሬክተሩ ሕግ መሰረት ጫጩት ዶሮዎችን መንከባከብ ሲሆን ይህንን በስርዓት ያልፈጸመና ጫጩቶቹን ያልተንከባከበ የትኛውም ተማሪ ከፍተኛ ቅጣት እንደሚጠብቀው ይነገራቸዋል። ተማሪዎቹ በተለይም ተንኮለኞቹ ተማሪዎች ኃላፊነታቸውን ችላ ብለው ጫጩቶቹን ቢተዋቸውም ጎይታ ግን ሁሉንም ጫጩቶች እየፈለገች ስም በማውጣትና በመንከባከብ ኃላፊነቷ መወጣት ትጀምራለች። ተንኮለኞቹ ተማሪዎች ግን በሽተኛውን ተማሪ ሄደው በመተናኮልና በማስፈራራት የባስ ብሎም የጫጩቶቹን ማደሪያ ሙሉ በሙሉ አፈራርሰው እሱ ላይ ማሳበብ ይጀምራሉ። ልጁ ምንም ባያውቅም ነገር ግን የሱ የነበረችው ጫጩት ሞታ ስለተገኘች ዳይሬክተሩም ይህ ሁሉ ወጥመድ መሆኑን ሳይረዳ ለሳምንት ያህል ያለምንም ምግብና ውሃ አንድ ክፍል ውስጥ ይቆልፍበታል። ጓደኛቸውን ማዳን የፈለጉት ተማሪዎችም የተለያዩ እቅዶችና መግቢያ መንገዶችን አዘጋጅተው ሲሄዱ የታሪክ መምህራቸው የሰማቸውና ማባረር ይጀምራል። አንደኛው ተማሪ ተላልፎ ለመሄድ ሲሞክርም ጋርዱ በያዘው መሳሪያ እግሩን በመምታት ያስቆመዋል። በመቀጠል መምህሩ ተማሪዎቹን ወደ አንድ ክፍል አስገብቶ ከዘጋባቸው በኋላ ናይን የተባለው ተማሪ የሁሉ ቅጣት ለምን አስፈለገ ብሎ ሲጠይቀው አስተማሪው ማንም ሰው እንደዚህ አይነት ጥያቄ መጠየቅ መብት የለውም ብሎ ይነግረዋል። ናይን ከምንም በላይ እዚህ ቦታ ላይ የሚያገኘው ብቸኛው ደስታ የጎይታን አይን ሲመለከት የሚያገኘው ደስታ ብቻ ነበር። በሁለቱ መሃልም ፍቅር ቀስ እያለ ማደግ ጀምሯል። በቀጣዩ ቀንም ላጠፉት ጥፋት ቅጣት እንዲሆናቸው እንስሳ እንኳን ለመብላት የሚጸየፈው አይነት ምግብ ቁርስ ላይ ይቀርብላቸዋል። ተማሪዎቹ ግራ በመጋባት ላለመብላት ምክንያት ቢያቀርቡም መምህሯ ግን አንደኛው ተማሪ አልበላም ካለ ሌላኛው ተማሪ ግዴታ ጎረቤቱን መመገብ አለበት ትላቸዋለች። አስከትላም ይህ ትምህርት ቤት የቅንጦት ቦታ እንዳልሆነና ከመስመር መውጣት ብዙ ጣጣ እንዳለው ትነግራቸዋለች። ተማሪዎቹም በፍርሃት ውስጥ ሆነው የተሰጣቸው ምግብ ቅርጥፍ አድርገው ይበላሉ። ትንሽ ቆይቶም ጎይታ ታማሚው ተማሪ የት እንዳለና ምን እየሰራ እንደሆነ አስተማሪውን ትጠይቀዋለች።
እሱም ተማሪው የአእምሮ ሕክምና እየተደረገለት እንደሆነ ይነግራታል። እውነታው ግን ፍጹም ከዛ የራቀ ነበር። ተማሪው ያለማቋረጥ በደልና ስቃይ እየደረሰበት ሲሆን ትምህርት ቤቱም ደካማ ተማሪዎችን የሚያስተናግደው በዚህ መንገድ ነው። አንድ ሰው ደካማ ከሆነ ብዙ መከራና ስቃይ ሲደርስበት የተሻለና ጠንካራ እንደሚሆን ያምናሉ። ከቀናቶች በኋላም አንድ ሌላ አዲስ ሕግ እንደመጣ መምህሯ ትነግራቸዋለች። ይህም ከመካከላቸው አንድ ተማሪ ለሳምንት ያህል ከቤተሰቡ ጋር ማሳለፍ እንደሚችል ሲሆን ሁሉም ተሰባስበው መምረጥ እንዳለባቸው፣ ሲቀጥልም ለምን ይህ እረፍት እንደሚገባቸው የሚገልጽ ደብዳቤ መጻፍ እንዳለባቸው ይነገራቸዋል። አንደኛው ተማሪ ግን ይህንን ከማድረግ ይልቅ ለተማሪዎቹ ምግብ እንደ ሙስና በመስጠት እንዲመርጡት ለማድረግ ይሞክራል። ጎይታም ይህንን ስትሰማ ቀጥታ በመሄድ ትጠይቀዋለች። ተማሪውም የተፈጠረውን ነገር ችላ በማለት እውነት እንዳልሆነ ይነግራታል። ከዚያም በተደጋጋሚ ስታፋጥጠው ሊመታት ሲሞክር ናይን አሁንም ራሱን አደጋ ላይ በመጣል ያድናታል። ጎይታም ናይን ከሚያደርገው ነገር በሙሉ ቀስ በቀስ ፍቅር እየያዛት መጥቷል። ቀጥሎም የታሪክ መምህራቸው የሁሉንም ስም አንድ በአንድ መቀየር ይጀምራል። ናይን የተባለውን ተማሪ ቁጥር 2 ሲለው ጎይታን ደግሞ ቁጥር 8 ያደርጋታል። ሁለቱ የሚቀመጡት ተቃራኒ ቦታ ላይ ሲሆን ወደ ጎን መተያየትን ፈጽሞ የተከለከለ ነው። ድንገት ግን ሁለቱ ሲተያዩ በመካከላቸው እሳት ይነዳል። አይኖቻቸውን በደስታ ይፍለቀለቃሉ። ሁለቱ ብዙ ነገር በውስጣቸው እየተካሄደ ነገር ግን ምንም ማድረግ አይችሉም። የምግብ ጊዜያቸው ላይ መምህራቸው በቅርብ ርቀት የምታያቸው ሲሆን ምክንያቱም ደግሞ ትምህርት ቤቱ የትኛውንም አይነት የፍቅር ግንኙነት ስለማይፈቀድ ነበር። በየቦታው ካሜራዎች ያሉ ሲሆን አንድም ተማሪ ሲሳሳም ወይም ሲተቃቀፍ ቢታይ በትምህርት ቤት ውስጥ ከፍተኛ ቅጣት ይጠብቀው ነበር። መምህራኑም ለራሳቸው ሲባል ፍቅር ባይጀምሩ የተሻለ እንደሆነ ይነግሯቸዋል። ጎይታና ናይን ግን በውስጣቸው ብዙ ነገር እየተፈጠረ ነው። ማንም ሳይሰማቸው ቃል ተገባብተው በሹክሹክታም ቢሆን ፍቅር ማውራታቸውን ይቀጥላሉ። ከዚህ ትምህርት ቤት የሚወጡበትን ቀን እያሰቡም ሁለቱም በደስታ መክነፍ ይጀምራሉ። በዚህ በተጨናነቀ ደስታ በጠፋበት እስር ቤት ውስጥም ሁለቱ ግን በትንሹ ደስታ አግኝተዋል። ነገሩ ማንም ያላወቀ በሚመስል ጊዜ ግን ዳይሬክተሩ በሁለቱ መሃል የሆነ ነገር እንዳለ ይገባዋል። በምግብ ሰዓታቸው ላይም ቁጥር 2ን ፍቅር ይዞት እንደሆነ በቀጥታ ይጠይቀዋል። ናይንም ያለምንም ማንገራገር አልያዘኝም ብሎ ይመልሳል። ሰውየውም እንደዛ ቢሆን ይሻልሃል፣ አለበለዚያ ግን ይህችን ትንሽዬ ድክመት ተጠቅሜ ያመሰቃቅልሃለሁ በማለት ያስፈራረዋል። ከጊዜያት በኋላ ግን ሁሉም ነገር ግልጽ እየሆነ ሲመጣ ሌሎች ተማሪዎችም እርስ በርሳቸው ጥንድ እንደሆኑና ይባስ ብሎም ዳይሬክተሩ ቢሮ አካባቢ ሊሳሳሙ ሲሞክሩ ይያዛሉ። መምህሯ ካስቆመቻቸው በኋላ ራሱ ሁለቱ የሚያሳዩት ባህሪ ደስ የሚል አልነበረም። በመቀጠልም ሁሉም ምግብ እንደቀረበ ተነግሯቸው ወደ መመገቢያው ክፍል ያመራሉ። ነገር ግን ቶር የተባለው ተማሪ ከመብላታቸው በፊት አንድ ሕግ ያመጣል። ይህም ገመድ የመጓተት ጨዋታ ሲሆን ገመዱን በስተመጨረሻ ይዞ ያሸነፈ ሰው ምግቡን ይበላል፣ የተሸነፈው ግን አይበላም የሚል ነበር። መምህሯ ገመድ ሰጥታቸው ጨዋታው ሲጀመር ግን አንድም ተማሪ በቀላሉ ገመዱን የሚለቅ አይመስልም። በመካከላቸው ያለው ውጥረትም ቀን በቀን እየጨመረ ነው። ጎይታ እንዲያቆሙና እንዲሸናነፉ ብትነግራቸውም ግን አንድም ተማሪ ከምግብ ማስተጓጉል አልፈለገም። ጥላቸው ወደ ተለየ መንገድ ከመሄዱ በፊትም አብሯቸው የነበረው መምህር ሊያስቆማቸው መታገል ይጀምራል። አንደኛው ተማሪ ግን በንዴት መምህሩን ይመታውና ከንፈሩ ላይ ያደመዋል። ለዚህ ጥፋት ሁሉም የሚጠብቃቸውን ቅጣት ባያውቁም ነገር ግን ጥሩ ነገር እንደማይመጣ ሁሉም ያውቃሉ። በሰዓቱ ቅጣታቸው የነበረው ሁሉም አንድ መጥፎ ጠረን ያለው ክፍል ውስጥ ለሰዓታት መቀመጥ ሲሆን ምናልባትም ይህ ቅጣት ለነሱ ቀላል ይሆናል። በዚህ መሃል ግን ጎይታ ከምትወደው ልጅ ጋር አንድ ክፍል ውስጥ መሆኗ በጣም ደስተኛ አድርጓታል። እሱም ሁሌም ቢሆን እሷን ባያት ቁጥር ልቡ በደስታ ጮቤ ይረግጣል። በቀጣዩ ቀን ጠዋት ላይ መምህሯ ሁሉንም ሰብሰባቸው ወደ ጫካው ከወሰደቻቸው በኋላ ሁሉንም አንድ ዛፍ ስር እንዲቆሙ ታዛቸዋለች። ቀጥላም ሁሉም ላጠፉት ነገር ጥፋተኛ መሆናቸውን እንዲያምኑ ትነግራቸዋለች። ነገር ግን ሁሉም ጥፋተኛ መሆናቸውን ስላላመኑ ቀኑን ሙሉ ዛፍ ስር ተንበርክከው እንዲውሉ ይታዘዛሉ። ጥፋተኛ መሆናቸውን እስካላመኑ ድረስም አንዳቸውን መነሳት አይችሉም። ቀስ በቀስ ሁኔታዎች ከአቅማቸው በላይ የሆነባቸው ተማሪዎች ተሰብስበው ከዚህ ቦታ ስለማምለጥ ማቀድ ይጀምራሉ። አንድም ተማሪ ከዚህ እቅድ ፍንክች ማለት አልፈለገም። ሐሳባቸው ማምለጥና ማምለጥ ብቻ ስለነበር በእቅዳቸው መሰረት የመጀመሪያው ነገር የነበረው የዳይሬክተሩን ቢሮ መብራት ማጥፋት ነበር። የተወሰኑት ተማሪዎች ውጭ ላይ እሳት በማቀጣጠል መብራቱ የጠፋበት ምክንያት እንደሆነ ሲያስመስሉ፣ ቀሪው ተማሪ ደግሞ የባሱን ቁልፍ ፈልጎ ይሰርቃል። መምህራኑ እሳቱ ላይ አተኩረው ሳለም ተማሪዎቹ በበኩላቸው ወደ መውጫው መሄድ ይጀምራሉ። በድንገት ግን ከየት መጣ ሳይባል የአርጉም ዳይሬክተር ከፊት ለፊታቸው ይመጣል። ሰውየውን በብስጭት የምር ቤተሰቦቻችሁ ይፈልጉናል ብላችሁ ታስባላችሁ? እንግዲያውስ ማምለጥ የምትፈልጉ ከሆነ ፊት ለፊታቸው ያለውን ኩኪስ ተመገቡ ይላቸዋል። ተማሪዎቹ ተራ በተራ እየሄዱ ከፊታቸው ያለውን ኩኪስ ከተመገቡ በኋላ በቀጣዩ ቀን ሁሉም ራሳቸውን ቤታቸው በር ላይ ያገኙታል። ጎይታም ወደ ቤቷ ለመድረስ የመጀመሪያዋ ሰው ነበረች። የቤታቸው በር ላይ እንደደረሰችም ዕቃዎቿን በሙሉ ውጪ ላይ ታያቸውና ተደናግጣ ሳለ አክስቷ ትመጣለች። ጎይታ የተፈጠረውን ነገር ስትጠይቃትም አክስትየው ቤቱን እንዲሁም ሙሉ በሙሉ ዕቃዎቹን እንደሸጠችና ጎይታንም ወደዛ ትምህርት ቤት የላከቻት
ገንዘቧንና የእናቷን ቤት ለመስረቅ እንደሆነ ትነግራታለች። ጎይታም በንዴት አክስቷን በቡጤ ካለቻት በኋላ ድጋሚ ልትመታት ታስብና አክስቷ የእናቷ እህት እንደሆነች በማሰብ ጥላት ትሄዳለች። ቀጥሎም ሌሎቹ ሁለት ወንድማማቾች ወደ ቤታቸው ሲደርሱ አባታቸው ከሌላ ሴት ጋር አሸሸ ገዳሜ እያለ ያገኙታል። ግራ በመገባትና በንዴት አባታቸው ምን እየተፈጠረ እንደሆነ ሲጠይቁት ሰውየውን በብስጭት ለ3 ዓመት ትምህርት ብዙ ብር ከፍዬ እናንተ ግን አሁንም ተመልሳችሁ መጣችሁብኝ በማለት በምሬት ይናገራቸዋል። ሁሉም ተራ በተራ ከየቤታቸው የሚደርስባቸውን የቤተሰብ በደል ይመለከታሉ። ምንም ደስ የሚል ነገርም አልገጠማቸውም። የአንደኛዋ ተማሪ አባትም ሌላ ሚስት እያገባ እንደሆነ ነግሯት ነፍሷ እስክትወጣ ድረስ ይደበድባታል። የአእምሮ ታማሚው ልጅ እናትም አባቱ ከመመለሱ በፊት በፍጥነት እንዲሄድ ትነግረዋለች። አባትየው ከፍተኛ የአልኮል ሱስ ያለበት ስለሆነና ስለማይፈልገው በፍጥነት ልጇን ታባርረዋለች። ከሁሉም በላይ ግን ናይን ያለምንም ማስጠንቀቂያ እናቱ እንደሞተች ይነገረዋል። ናይን በሐዘን ውስጥ ሳለም ዳይሬክተሩ ይመጣና ከልብ የሆነ ሐዘኑን ይነግረዋል። ቀጥሎም አባቱ እዚህ ትምህርት ቤት አስተማሪ እንደነበር እናቱም ይህንን ትምህርት ቤት የመረጠችለት ለሱ ጥሩ ነው ብላ ስላሰበች እንደሆነ ይነግረዋል። የተማሪዎችን ሕይወት ያረጋጋል፣ ሕይወታቸውንም ይቀይራል የተባለው ቦታ ግን ለሁሉም ሲኦል ሆነባቸዋል። ተማሪዎቹም አማራጭ ስላጡ አንድ በአንድ ወደ መጡበት ትምህርት ቤት መመለስ ይጀምራሉ። በዚህኛው ጊዜ ግን ዳይሬክተሩ መራሩን እውነት ይነግራቸዋል። ይህ ቦታ ትምህርት ቤት ብቻ ሳይሆን በወላጆቻቸው የተገፉ ተማሪዎች የሚላኩበት እስር ቤት እንደሆነ ያስረዳቸዋል። እንዲሁም እውነተኛ ጥላቻም ሆነ ፍቅር ያለበት ቦታ እንደሆነ ያሳውቃቸዋል። በድጋሚ አስፈላጊ ያላቸውን ሕጎች ሲነግራቸው ናይን በሕጎቹ የተስማማ ቢመስልም ከስብሰባው ሲወጡ ከዚህ ቦታ ማምለጥና ከእሷ ጋር መኖር ትልቅ ዕቅዱ እንደሆነ ለጎይታ ይነግራታል። ጎይታም እንዴት ስሜትህን እንኳን በግልጽ ሳትነግረኝ እንዴት እስካረጅ ድረስ አብሬህ እኖራለሁ ትለዋለች። ከንግግር ይልቅም ፍቅሩን በተግባር ማሳየት እንዳለበትም ታሳውቀዋለች። ቀኑ መሽቶ ፀሐይዋ ስትጠልቅም መምህራኑ ጫካ ውስጥ ለብቻቸው ተሰብስበው እየተመካከሩ እንመለከታለን። አብረው ቆመው ስናያቸውም የጥንቁልና ሥራ እየሰሩ እንጂ እየተወያዩ አይመስልም ነበር። በውይይታቸው መሃልም አንደኛው መምህር ተማሪዎቹን በመግደል ሰውነታቸው ላይ የተለያዩ ምርምሮችን እንዲያደርጉ ሲመክር፣ ሌላኛዋ ደግሞ አይ እዚህ ይሁኑና እንደ ባሪያ ልብሶቻችንን ማሳጠብና የተለያዩ ነገሮችን በማሰራት እናሰቃያቸው ትላለች። በቀጣዩ ቀን ተማሪዎቹ ከእንቅልፋቸው ነቅተው ወደ መመገቢያቸው ሲሄዱ የዛሬው ትምህርት እንደተቋረጠ ይነገራቸዋል። በዚህ ደስታቸውን ሳይጨርሱም በጣም ቅንጡና ምርጥ የተባሉ ምግቦች ሁሉ ይቀርቡላቸውና በደስታ ይመገባሉ። አንዳቸውም ቢሆኑ ግን ምን እንደታሰበላቸው አላወቁም ነበር። ቀጥሎም ናይንና ጓደኞቹ ወደ ጫካው በመሄድ እየዞሩ ሳለ ናይን ከጎይታ ፍቅር እንደያዘው ይነግራቸዋል። እነሱም ፈገግ እያሉ ለየትኛውም ሴት ከአበባ በላይ ትልቅ ነገር እንደሌለ በመናገር አበባ እንዲሰጧት ይመክሩታል። ታማሚው ልጅም እጆቿን ቀስ ብለ በመያዝ ከዓለም ልዩ ሴት እንደሆነች እንዲሰማት አድርግ ይለዋል። በመቀጠል ወደ ትምህርት ቤቱ ስንመለስ አንደኛው መምህር ተማሪዎቹ ምንም ሳትነግራቸው ቀይ ትንሽ ፍሬዎችን እንዲበሉ ታደርጋቸዋለች። ፍሬዎቹን የበሉትን 3 ሴቶችን በምሽት ወደ ጫካ በመውሰድ 3 ማዕዘን መሳይ ብርሃን ላይ እንዲዞሩ ታደርጋቸዋለች። ቀጥሎም እንዲንበረከኩ ካዘዘቻቸው በኋላ ከልጅነታቸው ጀምሮ የነበረባቸው መጥፎ ትዝታ አንድ በአንድ ከራሳቸው እንዲያወጡና እንዲናገሩ ታዛቸዋለች። ሐሳቧም ይህንን ካደረገች በኋላ የሁሉንም ትውስታ አንድ በአንድ ማጥፋት ነበር። ከቆይታ በኋላ የታሪክ መምህሩ ሚካን ወደ አንድ ላብራቶሪ በመውሰድ አናቷ ላይ ሄልሜት የሚመስል ነገር ያስረና አባቷ ያደረጋትን ነገር በሙሉ በማሳወቅ ለበቀል እንድትኖርና በስተመጨረሻም አባቷን እንድትገድለው የሚያደርግ ንግግር አይምሮዋ ውስጥ ይቀብራል። ጎይታ በሌላ በኩል ብቻዋን በጨለማ እየተጓዘች ሳለ ድንገት ከጀርባዋ ድምፅ ትሰማለች። የሆነ ሰው እየተከተላት እንደሆነ ስላወቀች በፍጥነት ስትዞር እየተከተላት የነበረው ናይን እንደሆነ እንመለከታለን። ደንግጣ ለምን እየተከተላት እንደሆነ ስትጠይቀውም ምናልባት ታግታ ይሆናል ብሎ ፈርቶ እንደነበር ይነግራታል። እሷም እንደፈራት ስላወቀች ፍቅሩን በቀጥታ እንዲናገር ትነግረዋለች። እጆቹን ቀስ አድርጎ ዘርግቶ በእጇ ላይ የነበረውን ብርሃን ተቀብሏት አንቺ ለኔ እንደዚህ አይነት ብርሃን ነሽ ይላታል። እሷም አፈር እያለች እንደምትወደውና በተለይም እንዴት ላመነበት ነገር እንደሚቆም ሁሌ ስለምታየው ያን ነገሩን በጣም እንደምትወድለት ትነግረዋለች። በሌላ በኩል የሚካ ወንድም የሆነው ሮም በሕይወት ተርፎ እስካሁን እንዳለና አብሮት ከመጡት ተማሪዎች መሃል እሱ ብቻ ምርምሩን አልቀበልም እንዳለና በማንም ቁጥጥር ስር እንዳልሆነ ይናገራል። በመቀጠልም ኮፍያ የሚያደርገው ሰውዬው አሁንም ድረስ እያስገደደው እንደሆነ እንመለከታለን። የሰውየው ዓላማም ተማሪዎቹን ወደ መጥፎ ወታደር መቀየር ነው። ሮን ግን ድንገት ባገኘው አጋጣሚ አጠገቡ የነበረውን ስለት በማንሳት አንገቱ ላይ አድርጎ ያስፈራራውና አምልጦ ከእህቱ ጋር ይገናኛል። እህትየውም ወንድሟን ስታየው በደስታ እየበረረች ሄዳ ታቅፈዋለች። ከዚያም ሮም ቦታው በጣም መጥፎ እንደሆነና እንዳይጥ እየተመራመሩባቸው እንደሆነ ከነገራት በኋላ ተያይዘው ሊወጡ ሲሉ የታሪክ መምህሩ በር ላይ ሽጉጥ ይዞ ይጠብቃቸዋል። ሁሉም በድንጋጤ ቆሞ ሳለ ሰውየው ሳንቲም በማውጣት እነሱ ባሉት በኩል ከቆመ አንደኛቸው እንደሚያመልጡና ግማሹ ለኤክስፐሪመንት ወደ ላብራቶሪ እንደሚወሰዱ ይነግራቸዋል። ሳንቲሙ ላይ እድላቸው እነሱ ባሉት በኩል ቢቆምም ግን ጋርዶቹ እንዳያወጡ ያስቆሟቸዋል።
ናይን ግን አሁንም ጋርዶቹን ለመፋለም እጁን ሲዘረጋ እንዳይሆን አድርገው ይደበደቡትና ሁሉንም ያለ ምግብና ተጨማሪ ውሃ ወደ የክፍላቸው ወርውረው ይዘጉባቸዋል። በቀጣዩ ቀንም የተወሰኑ ተማሪዎች ብቻ ተመርጠው አደገኛ መድኃኒት ይወጋሉ። ጎይታ ከጓደኞቿ ጋር ወደ መመገቢያ ክፍሉ ስትገባ አዲስ ውሃ ማስቀመጫ ትመለከታለች። ኑጉ፣ ጂንጃና ቬር የተባሉት ተማሪዎች ሶስቱም ከበፊት ባህሪያቸው በተለየ በጣም ትሁትና የሮቦት አይነት ገጽታ ይዘው ይመጣሉ። ሶስቱም ባህሪያቸው ግራ አጋቢና ያልተለመደ ሲሆን ውሃውን እየቀዱ ሁላችሁም ይህን ውሃ ብትጠጡ ደስተኛና የተረጋጋችሁ ትሆናላችሁ ይሏቸዋል። ውሃው ግን በውስጡ የያዘው አይምሮን የሚበክል መርዛማ ነገር ነበር። አብረዋቸውም ሌሎችም ሴቶች አሉ። ከውጭ ሲታዩ ደስተኛ ቢመስሉም ውስጣቸው ግን የሆነ ነገር እየተካሄደ ነበር። በተጨማሪም መምህራኑ የሚያዟቸውን ነገሮች በሙሉ ያደርጋሉ። አንደኛው መምህር እንደፈለገ ይዟቸው በመዞር የተለያዩ ነገሮችን ያሳያቸዋል። የተለያዩ ትዕዛዞችን እየሰጠም ዓለምን ስለመቆጣጠር ያስተምራቸዋል። ከተወሰነ ጊዜ በኋላም እነሱም ብቻ ሳይሆን አሁን ቤተሰቦቻቸውን ሳይቀር ወደ ምርምር ተቋሙ እያመጡ መመራመራቸውን ቀጥለዋል። የሁሉንም ቤተሰብ በመግደል ሀብታቸውን መውረስም የመጀመሪያ እርምጃቸው ነው። የመጀመሪያ ወደ ቦታው የመጣው ወላጅ የናይን አባት ሲሆን ልጁን ላለመንከባከብና ላለመውሰድ ራሱን እንደሞተ ያስመሰለው ጨካኝ አባት ነው። ለዚህም ናይንን ወደ ውስጥ በመጥራት አባቱ ላይ ራሱ ኤክስፐሪመንቱን እንዲያካሂድ ያዘዋል። የነበራቸው አንድ ኃላፊነት ልጆቻቸውን መንከባከብና መከታተል ሆኖ ሳለ ይህን ኃላፊነት ያልተወጡትን አባቶች ለመበቀል ትክክለኛው ጊዜ አሁን እንደሆነ በመናገር ልጆቹን በሙሉ ለበቀል አዘጋጅተዋቸዋል። ሁሉም ልጆችም የየራሳቸውን አባት በክፉ መንገድ እያደኑ ወደ ተቋሙ ይዘው ይመጣሉ። አሁን ቀጣዩ ጨዋታ የሚሆነው ሁሉም ወላጆች ወደ ጫካው እንዲሮጡ ይለቀቁና ልጆቻቸው እንዲያድኗቸው ማድረግ ነው። ይህ ከተነገራቸው በኋላም ወላጆቹ ልጆቻችን እኛ ላይ ይህንን ያደርጉን በማለት መሳለቅ ሲጀምሩ መምህሩ ቲቪ ላይ ልጆቻቸው ኢንተርቪው ሲደረጉና እንዴት ወላጆቻቸውን መበቀል እንዳለባቸው ያስተማሯቸውን ቪዲዮ ያሳያቸዋል። ይህንን ካዩ በኋላም ጦርነቱ ይጀመራል። ልጆቹም ወላጆቻቸውን ጫካ ለጫካ እያደኑ ለመግደል ማባረር ይጀምራሉ። ሁሉም ወላጅ 90 ሰከንድ የተሰጠው ሲሆን በእነዚህ ሰከንዶች ውስጥ ተደብቀው ካልሆነ ሁሉም ሟች ናቸው። ከ90 ሰከንዱ መጠናቀቅ በኋላ ሁሉም ልጆች ወላጆቻቸውን ማሳደድ ይጀምራሉ። ሁሉም ተማሪዎች የወጡት የሚፈልጉትንና የሚወዱትን መሳሪያ መርጠው ሲሆን አንደኛው ልጅ የያዘውን ሽጉጥ ወደ ላይ በመተኮስ አባትየውን ማስፈራራት ይጀምራል። ከዚያም ፊት ለፊቱ የሌላኛው ተማሪ እናት ወድቃ ይመለከታትና ዞር ብሎ እንኳን ሳያያት የራሱን አባት መከተል ይጀምራል። ሌላኛዋ ልጅም እዛው የተደበቀውን አባቷን ጊዜ ሳይፈጅባት ፈልጋ ታገኘዋለች። ናይን ደግሞ አባቱ በልጅነቱ በተደጋጋሚ ይመታው የነበረበትን ጎልፍ መጫወቻ በእጁ ይዞ ከአባቱ ፊት ቆሟል። ናይን በብስጭት በያዘው ዱላ ሊመታው ያነሳና አባቱ አይን ላይ ያለውን ፍርሃት ተመልክቶ ያቆማል። ናይን እንደ ሌሎቹ ምንም እንኳን መድኃኒት ቢሰጠውም ግን በማንም ቁጥጥር ስር አልነበረምና የታዘዘውን እያደረገ አይደለም። ከዚያም ለአባቱ ከልጅነቱ ጀምሮ የነበረበትን ጸጸት ይነግረዋል። እንዴት ፍቅር ነፍጎ እንዳሳደገውና ስለ ጨካኔው ሁሉንም ነገር ከነገረው በኋላ አሁን ግን ፍቅር ምን እንደሆነ የምታሳየውን ሴት እንዳገኘ ይናገራል። ቀጥሎም አንድ ትንሽዬ ሳጥን እየሰጠው ይህንን ነገር ጠጣ፣ ከዚያም ሙሉ በሙሉ እኔ ልጅህ እንደነበርኩ ረስተህ በሰላም ኑሮህን ኑር ይለዋል። ከዚያም ወደ ጎይታ በመሄድ ይስማታል። በስተመጨረሻም እሷን ፍቅረኛ በመሆኔ ደስተኛ ነኝ ትለዋለች። በመቀጠልም ከዚህ ሰይጣናዊ እስር ቤት እናምልጥ በማለት ተያይዘው ወደ በሩ በፍጥነት መሮጥ ይጀምራሉ። ድንገት ጎይታ በሩ ጋር ሊደርሱ ትንሽ ሲቀራቸው ተወድቅና ሁሉም ወደ ኋላ ይቀራሉ። በዚህ መሃልም አንደኛው መምህር መሳሪያ ይዞ ይመጣና ደቅኖ ማስፈራራት ይጀምራል። በዚህ ጊዜም የጎይታ ጓደኛ በመሃል በመግባት እሷ ላይ እንዲተኩስባት ትነግረዋለች። ምንም ያህል በመድኃኒት ቢበከሉም በመካከላቸው የነበረው ፍቅር ግን አልጠፋም ነበር። እንደምንም አምልጠው ከቦታው ከወጡ በኋላ አስተማሪው አሁንም እየተከተለ እያደናቸው ስለነበር ናይን ሴቶቹን አንድ ቦታ ጥሏቸው መምህሩን ሄዶ መፋለም ይጀምራል። ሰውየው ግን ቀላል አልነበረምና ናይንን በቀላሉ ያደክመዋል። በተጨማሪም ምህረት የለሽ የሆኑ ምቶችን ይመታዋል። በሌላ በኩል ጎይታ የተጎዳቸው ጓደኛዋን ይዛት ወደ ትምህርት ቤቱ መመለስ ትጀምራለች። ነገር ግን ሁለቱም አቅማቸው ይደክምና ይወድቃሉ። ከዚያም ጓደኞቻቸው ይመጣሉ። ሚካ ራሷን ከመሳቷ በፊት መሞት እንደማትፈልግ ተናግራ ጓደኞቿ እጅ ላይ ጸጥ ትላለች። ቀጥሎም ወንድሟ አሮን ከልቡ አዝኖ ልቡ በበቀል ተሞልቶ እህቱን የጎዳትን መምህር ለመፋለም ፍለጋ ይሄዳል። መምህሩ ከናይን ጋር እየተጣላ አቅሙ በደከመ ጊዜ ሮን ይደርስና ከኪሱ የመጨረሻውን መርዛማ መርፌ አውጥቶ ይወጋዋል። አሁን መምህሩ በሮን ቁጥጥር ስር እንደመሆኑ መጠን ሮን መምህሩ ራሱን እንዲቀጠቅጥ ትዕዛዝ ይሰጠዋል። ሰውየውም ራሱን በከፍተኛ ሁኔታ ይደበድባል። ሰውነቱን ከጥቅም ውጪ ሲያደርግም ሮን ያለ ርህራሄ ቆሞ ይመለከተዋል። አንዴ እንኳን አቁም ሊለው አልፈለገምና በተደጋጋሚ መምህሩ ፊቱን ሲደበድብ ለረጅም ደቂቃ ከተመለከተው በኋላ የአውሬነት ስሜት ተሰምቶት እንዲያቆም ይነግረዋል። በመቀጠል ሚካ ወደ ሕክምና ቦታ ትሄዳለች። ሙሉ ትውስታቸው የተወሰደ ወላጆችን ትውስታቸው እንደገና እንዲመለስ ይደረጋል። መምህራኑም አንድ ባንድ ወደ እስር ቤት ይወሰዳሉ። ከወራት በኋላም ሚካ ድና በሰላም ወደ ወንድሟ ትመለሳለች።
ትምህርት ቤት ውስጥም ጎይታና ናይን አንድ ላይ ተቀምጠው ናይን በስተመጨረሻ አፈቅርሻለሁ ብሎ ስሜቱን ይገልጽላታል። እሷም ቀስ ብላ ጠጋ በማለት ጉንጮን ትሰማዋለች። ሁለቱ አብረው ያሳለፉት መጥፎ ጊዜ እንኳን አለያቸውምና እርስ በርሳቸው በደንብ ይዋደዳሉ። የትምህርት ቤቱ ዳይሬክተርም በስተመጨረሻም ጊዜው እንዳበቃለት ስላወቀ ቀጣዩን ተረካቢ ሮን ወይም የሚካን ወንድም አድርጎ ይሾመዋል። በቀጣዩ ቀን ወደ ዳይሬክተሩ ቢሮ ቁርስ ይዘውለት ሲመጡ ሰውየው በሰላም ሕይወቱ አልፎ ያገኙታል። ሮን ጎይታና ናይንም የቦታው አለቃ ሆነው ሙሉ በሙሉ ሕጎችን ያድሳሉ። ሁሉም ሰው በደስታ በሳቅና በደግነት የሚኖርበት ምርጥ ቦታ ይሆናል። ከዚያም ሁሉም እርስ በርሳቸው የሚዋደዱ ቆንጆና ደስተኛ ጓደኛሞች ከዚያም ያለፈ ቤተሰብ ይሆናሉ። የተገናኙት በክፉ ጊዜ ቢሆንም ሁሉም ለመልካም እንደሆነ እንረዳለን። በስተመጨረሻም ሁሉም ደስተኛ ሆነው ማዕዳቸውን እየተመገቡ እየተመለከተን ታሪካችን ይጠናቀቃል። ከዚህ ቀጥሎ በምስሉ ላይ የምትመለከቱትን ምርጥ ፊልም ተጋበዙልኝ። እንደዚህ አይነት ጸዴ ፊልሞች ሲለቀቁ እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን ማብራት እንዳይረሳ።